እንዲሁም የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን ወላዲተ አምላክ ድንግል ማርያም የቃል ኪዳንና አስራት ልጆች በልዑለ ባሕርይ እግዚአብሔር አምላካችን ስም እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የድንግል ማርያም ልጅ መድኃኔዓለም ክርስቶስ በመካከላችን ተገኝቶ ይባርከን ይቀድሰን። አሁን የእመቤታችን የቅድስት ድንግል ማርያምን ታምሯን የምንሰማበት በረከት የምናገኝበት ሰዓት ነውና ራቅ ያላችሁ ስብከተ ወንጌሉ ወዳዘጋጀልን ወንበር መታችሁ ፊት ለፊት የቻላችሁ ቁማችሁ ያልቻላችሁ ደግሞ ቁጭ ብላችሁ መስማት ይቻላል። በኋላ ያላችሁ ፊት ለፊት ሆናችሁ የእመቤታችን ታምር እንሰማለን ማለት ነው። እመቤታችን ወላዲተ አምላክ ድንግል ማርያም በመካከላችን ተገኝታ ሁላችንም ትባርከን ትቀድሰን። ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በቀር በዚች ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ሥጋውና ደሙን እንደተቀበለ ይሆንለታል፣ ይደረግልኛል ብሎ በማመን ቢሰማ ይሆንለታል። የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ይሆኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከና የተመሰገነ ይሁን። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ካንቺ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በድን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳት ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽልን እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ
ጸሎታ ወበረከታ ያሉ ምስለ ብፁዕ ወቅዱስ ፓትርያርክ አባ ማትያስ ወምስለ ጳጳስነ አባ ሕርያቆስ ወምስለ መምህርነ ዋካ ድንግል ወምስለ መካንነ ምዕራፈ ጻድቃን ወምስለ ኩልነ ሕዝበ ክርስቲያን ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። የእመቤታችን ልመናዋ ክብሯ እናትነቷ አማላጅነቷ በዚህ በተሰበሰብነው ሕዝበ ክርስቲያን ላይ ብሎም በኢትዮጵያ ሕዝብ ላይ ጸንቶ ይኖርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ዘራ ዮሐንስ የተባለ ይኸውም ጸጋ ዘአብ ነው። ፍጹም ጻድቅ የሆነ ካህን ነበር። የሚስቱም ስም ሳራ ይባላል። ይህችውም እግዚአርያ ናት። እነሱም በሸዋ ክፍለ ሀገር ደብረ ጽላልሽ ቡልጋ በምትባል ሀገር ሲኖሩ በወርቅና በብር በከበረ ልብስም ሁሉ እጅግ የበለጸጉና ሁለቱ ባልና ሚስት እግዚአብሔርን የሚፈሩ በእግዚአብሔር ሕግ ጸንተው ተጠብቀው የሚኖሩ ደግ ባልና ሚስት ነበሩ። በዚችም ሀገር የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ይልቁንም እንግዳ በመቀበል የዘወትር ልምዳቸው ስለሆነ በቸርነታቸው የታወቁ ነበሩ። የአገሩ ሰዎችም ሁሉ እርስ በርሳቸው እንደዚህ አይነት ደግነት አይተንም ሰምተንም አናውቅም፣ የእግዚአርያና የጸጋ ዘአብ አኗኗር በእግዚአብሔር በሰዎችም ሁሉ ዘንድ ምንኛ ያማረ እንዴትስ የተወደደ ነው ይሉ ነበር። ነገር ግን ልጅ ስላልነበራቸው ፈጽመው ያዝኑና ይተክዙ ነበር። ስለዚህ ነገር ሁልጊዜ ያለማጓደል ወደ ቤተ ክርስቲያን ገስግሰው እየሄዱ የተባረከ ልጅ ትሰጣቸው ዘንድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ይማልዱ ይለምኑ ይጸልዩ ነበር። እሷ በረከትንና ጸጋን የምታድል እናት ናትና። እንደዚሁም እያዘኑና እየተከሱ ሳሉ ከዕለታት በአንድ ቀን ሁለቱም ተኝተው እግዚአርያ ራእይ አየችና የብርሃን ምሰሶ ከቤታቸው ውስጥ ቆሞ የምሰሶው ምራት ከሰማይ ደርሶ በዓለም ሁሉ ያሉ ሕዝብና ነገሥታት እንዲሁም ጳጳሳቱ በዙሪያው ቆመው በእሱ ላይ እኩሌቶቹ ነጫጮቹ፣ እኩሌቶቹ ቀያዮቹ፣ እኩሌቶቹ ዝንጉርጉር መልክ ያላቸው ብዙ አዕዋፍ ተቀምጠውበት ነበር። ይህንም ሁሉ ያየችውን ራእይ ለጸጋ ዘአብ ነገረችው እግዚአርያ። እሱ ጸጋ ዘአብም ለእግዚአርያ እኔም እኮ ከምንተኛበት የአልጋ ሸንኮር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብርሃን ከዋክብት በክንፉ ላይ ሰፍረው ለዓለም ሁሉ ሲያበሩ አየሁ አላት። በዚያን ጊዜ ሁለቱም ባዩት ነገር ሁሉ ፈጽመው እያደነቁ እንጃ እግዚአብሔር ያውቃል፣ በዚህ ወራት በእኛ ላይ ምን ተአምር ይደረግ ይሆን እያሉ ጸጋ ዘአብና እግዚአርያ ሁለቱ እርስ በርሳቸው ይነጋገሩና ይጨዋወቱ ነበር። በዚህች ዕለት መንፈቀ ሌሊት በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለእግዚአርያ በራእይ የተገለጸችላትና እነሆ አጥብቀሽ ስለለመንሽኝም የተባረከና የተመረጠ ልጅ ሰጠሁሽ፣ እሱም በእግዚአብሔር ዘንድ እጅግ የተወደደና በመላእክትም በኩል የተከበረ ታላቅ ይሆናል። ከብዙ ሥራውም የተነሳ ሰማይና ምድር እንኳ ሊመጥኑት አይችሉም አለቻት። ለጸጋ ዘአብ እንዲሁ ተገለጸችለትና ወዳጄ ጸጋ ዘአብ ሆይ እነሆ ያየኸውን ራእይ ልተረጉምልህ መጥቻለሁ። ትርጓሜውም ይህ ነው። ፀሐይ ከቤት ሲወጣ ያየኸው ከአብራክ የሚከፈለውና ከአንተ የሚወለደው ልጅ ነው። በብርሃኑ ከምዕመናን ላይ የኃጢአት ጨለማን ያስወግዳልና በክንፉም ላይ ሰፍረው ያያቸው ከዋክብት በመንፈስ ቅዱስ ከእሱ የሚወለዱ ኢትዮጵያውያን ልጆች ናቸው አለችው። ሚስትህም በቤታችሁ መካከል የብርሃን ምሰሶ ተተክሎ ጫፉ ከሰማይ ደርሶ ያየችው ይኸውም ከእናንተ የሚወለደው ልጅ ነው። ነገሥታቱ ጳጳሳቱ ይገዙለታል፣
የሁሉ መጠጊያ ይሆናል፣ ከነገስታቱም በላይ ይሆናል። ሰማይ ከምድር በላይ እንደሆነ የእሱ ስም አጠራሩ እንደሱ ካሉ ቅዱሳን በላይ ሆኖ ይኖራል። እንግዲህ የሕልማችሁ ትርጓሜ ይህ ነው ብላ ከነገራቻቸው በኋላ እመቤታችን ቅድስት ድንግል ማርያም ከነሱ ተሰወረች። ከዚያም በታኅሳስ 24 ቀን በእመቤታችን አማላጅነት በእግዚአብሔር ቸርነት የተመረጠ ፍስሐ ጽዮን የተባለ ብሩክ ሕፃን ልጅ ተወለደ። በዛችም ዕለት ስለ ፍስሐ ጽዮን ተክለ ሃይማኖት መወለድ የእግዚአብሔር በረከት ከሰማይ እንደ ጠል ወርዶ በጸጋ ዘአብ ቤት ሞላ። የመጀመሪያ ስማቸው ፍስሐ ጽዮን ነበር፣ የአቡነ ተክለ ሃይማኖት ስም። ይህም እግዚአብሔር የመረጠው ልጅ በተወለደ በሦስተኛው ቀን እጆቹን አንስቶ ወደ ሰማይ አቅንቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በማለት እግዚአብሔር አምላኩን ፈጣሪውን አመሰገነው። ሕፃኑም ከተወለደ 40 ቀን በሆነው ጊዜ በኦሪት እንደተጻፈው ስም ያወጡለት ዘንድ ወደ ቤተ መቅደስ ወሰዱትና በዚያ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ወይም የእመቤታችን የቅድስት ድንግል ማርያም ስጦታ ማለት ነው። በእሷ አማላጅነት ተገኝቶ ሐዘናቸው በደስታ ተለውጧልና ይኸውም የተባረከና የተመረጠ ልጅ አደገ፣ በመንፈስ ቅዱስም ጸና፣ በእውቀትም ጎለመሰ። ሕገ እግዚአብሔርን ከመጠበቅ ጋር የብሉያትንና የሐዲሳትን መጻሕፍት ሁሉ ተምሮ አወቀ። ከዚያም በኋላ ከጌርሎስ ዘንድ የዲቁና ማዕረግ ተቀብሎ ስልጣነ ክህነቱን በንጽሕና እየጠበቀ በመዓልትም በሌሊትም በጾም በጸሎት ተጸምዶ እንደ መላእክት ተግቶ እንደ ሰረገላ እየተፋጠነ ይሰግድ ያመሰግን ጀመር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ዘወትር ትጎበኘዋለች፣ ታጽናናዋለች። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤልም እሷን አጅበው እየመጡ በሥራ ሁሉ ይረዱት ይባርኩት ነበር። እኛንም ይባርኩን። ይህ ፍስሐ ጽዮንም የእመቤታችንን ሰላምታዋንና ምስጋናዋን ያለማቋረጥ ዘወትር ይጸልይ ነበር። ከዚያም በኋላ ይህ ፍስሐ ጽዮን ፈረስ መቀመጥ፣ አውሬ ማደን፣ በቀስት መንደፍ፣ በጦር መሳሪያ ሁሉ መጠቀምን አወቀ። ከዕለታት በአንደኛው ቀን ዋልያ ሊያድን ወደ በረሃ ሄደ። ቀትር በሆነ ጊዜም የፀሐይ ዋዕይ ስለጸናበት ያርፍ ዘንድ ወደደ። ከዚያም አንድ የዋርካ ዛፍ አየና ከዛፉ ጥላ ስር አረፈ። በዚያ ጊዜ ድንገት እንቅልፍ አለውና ተኛ። ከዚያ ጫፉ ከምድር እስከ ሰማይ የሚደርስ የብርሃን አምድ ባጠገቡ ተተክሎ በራእይ አየ። በአምደ ብርሃኑም ላይ ዙፋን ተዘርግቶ ከዙፋኑም ላይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተወደደ ልጇን እንደታቀፈች ተቀምጣለች። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤልም ክንፋቸውን ዘርግተው ሰይፋቸውን መዘው በግራ በቀኝ ቆመዋል። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በተወደደ ልጇ ፈቃድ ያፈሩ ዘንድ እግዚአብሔር የመረጣቸው ወዳጆቹ የሚሆኑ የተባረኩ ጸጋ ዘአብና የእግዚአብሔር ልጅ ፍስሐ ጽዮን ሆይ እያለች 3 ጊዜ ጠራችው። ዳግመኛም ልጄ ፍስሐ ጽዮን ወዴት ትሄዳለህ? ወዴትስ ትገሰግሳለህ? ይህ ክፍልህ አይደለም፣ አደን አይደለም ያንተ ክፍልህ። ከእንግዲህ አውሬ አዳኝ አትሁን፣ ሰውን በትምህርት እያደንክ ወደ እግዚአብሔር የምታቀርብ ሁን እንጂ አለችው። እነሆ አሁንም የተወደደ ልጄ ስምህን ተክለ ሃይማኖት ብሎ አዲስ ስም አወጣልህ። ይህም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ሰውን ሁሉ በእሱ ስም እያስተማርክ ወደ እሱ አምልኮት እንድትመልስ ሐዋርያት ወደ ደረሱበት ይልክ ዘንድ አዲስ ሐዋርያ አድርጎ ሾመህ። አንተም ከሐዋርያት በማናቸውም ሥራ ሁሉ አታንስም። ስለ ፈጣሪ ብርቱ ኃይለኛ ተጋዳይ አርበኛ ትሆናለህ። ታሪክህ በዓለም ሁሉ ሲነገር ይኖራል። በስደቴና በእንግድነቴ ወራት በቅድስት አገር ኢትዮጵያ ልጄ ወዳጄ ባመለከተኝ ስፍራ ላይ በስምህ ታላቅ ገዳም ይታነጻል። ሕዝቡም ሁሉ ከአራቱ የዓለም ማዕዘን ተሰብስበው በዓልህን ያከብራሉ፣ መታሰቢያንም ያደርጋሉ። ይህችውም ገዳም
የቅድስት ኢየሩሳሌም አምሳል ሆና ለአንተ ትሰጣለች። በውስጧም በልጄ በሕጉ ሙሽራ በመንፈስ ቅዱስ ብዙዎች ቅዱሳኖች ከሷ ይወለዳሉ። የመላእክት አለቃ ቅዱስ ሚካኤልም ረዳት ይሁንህ። በምትሄድበት ጎዳና ሁሉ እሱ መሪ ይሁንህ። እኔም ባለ ዘመን ሁሉ ከአንተ ጋር አልለይህም አለችው። እመቤታችን ከእኛ ጋር አትለየም። ከዚህ በኋላ እግዚአብሔር ለሙሴ የሕጉን ታቦትና የቃል ኪዳኑን ጽላት እንደሰጠው በወርቅ የተለበጠች በከበረ ዕንቁ የተሸለመች በስሟ የታመነች ታቦት ሰጠችውና ይህችን ታቦት ጠብቃት፣ በእኔና በአንተ መካከል የቃል ኪዳን ምልክት ትሁን አለችው። ዳግመኛም ይህን ፍስሐ ጽዮን ለአውሬ ማደኛ የሆነውን ዕቃውን ጥሎ ወደ እግዚአብሔር ሕግና ቤት ተመልሶ ወደ ቤተ ክርስቲያኑ መንፈስ ቅዱስ እንደመራው ሁል ጊዜ በጾም በጸሎት በስግደት ተጸምዶ እግዚአብሔርን ሲያገለግል ኖረ። የአባታችን የአቡነ ተክለ ሃይማኖት በረከታቸውና ረድኤታቸው የእናታችን የቅድስት ክርስቶስ ሰምራ እናትነቷ አማላጅነቷ በዚህ በተሰበሰብነው ብሎም በኢትዮጵያ ሕዝብ ላይ ጸንቶ ይኑር ለዘላለሙ አሜን። እመቤታችን ሁላችንም ትባርከን። ጻድቁ አባታችን ተክለ ሃይማኖት ሁላችንም ይባርኩን። እናታችን ቅድስት ክርስቶስ ሰምራ ሁላችንም ትባርከን። ሀገራችን ኢትዮጵያን ሰላም ያድርግልን፣ ሕፃናትን ያሳድግልን፣ ሕዝበ ክርስቲያንን ይጠብቅልን፣ የታመሙ ወገኖቻችን ይፈውስልን፣ የታሰሩ ወገኖቻችን ያስፈታልን፣ ሕዝባችን ከጦርነት ከረሃብ ከስደት ከችግር ሰውሮ የሰላም ዘመን ይስጥልን። አቡነ ዘበሰማያት